ሰላም እንዴት ናችሁ? ውድ የሮስፒት ዩቲዩብ ቻናል ቤተሰቦች፣ እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም ደግሞ በሌላ በሄር ማስክ ውህድ መጥቻለሁ ማለት ነውና ይህም ውህድ የሚዘጋጀው ከሙዝ ከኮኮናት ኦይል እና ከማር ነው ማለት ነው። ይህን ውህድ ስንመጥነው 3 ሙዝ፣ 4 ማንኪያ ኮኮናት ኦይል እና 1 ማር አድርጌበት ነው ያዋሃድኩት የመታሁት እና ይህንን ውህድ አንዴ ብትጠቀሙት በጣም ትወዱታላችሁ፣ ደጋግማችሁም ትጠቀሙታላችሁ ብዬ ነው ማምነው። እና ውህዱን አዘጋጅቼ እመታዋለሁ ማለት ነው። መፍጫ ያላችሁ ብሌንደር ያላችሁ በብሌንደር አድርጋችሁ ብትጠቀሙት ሞር ያቀልላችኋል ስራችሁን። የሌላችሁም ልክ እኔ እንደማረገው በተለይ ሹካ ቢኖራችሁ እንደው በጣም አሪፍ ነው የሚሆንላችሁ ነው። ሙዝ በውስጡ ፖታሺየም የተባለን ንጥረ ነገር ስለያዘ ፀጉርን ከስሩ እንዲጠነክርና በማፋፋት እንዳይሰባበር ያደርጋል ማለት ነው። ለቆዳችንም በውስጡ ናቹራል ኦይል ስለያዘ ቆዳችን እንዳይደርቅና እንዳያሳክከን ያደርጋል። ሌላ ደግሞ የሚተሳሰር ፀጉር ላላችሁ ደግሞ እጅግ በጣም የሚያስፈልጋችሁ ውህድ ነው ብዬ ልላችሁ እወዳለሁ። ቫይታሚን ቢ6 ስላለው ደግሞ ለፀጉር ሴሎች ፕሮሰስ ፀጉር እንዲያድግ ለሚሰሩት ማለት ነው እጅግ በጣም አስፈላጊ ነው። በተጨማሪም ቫይታሚን ሲንም አካቶ በውስጡ የያዘ ነው ማለት ነው ሙዝ። ኮኮናት ኦይል ደግሞ ከሌሎች ቅባቶች በተሻለ ፔኔትሬት ወይንም ሰርስሮ ፀጉራችን ውስጥ የመግባት አቅም አለው። ይህ ማለት ደግሞ ፀጉራችንን ከጉዳት ይከላከልልናል እና እንዳይሰባበርና መንታ ፀጉር እንዳይወጣብን በማድረግም ፀጉራችንን ከጉዳት ይጠብቅልናል ማለት ነው። ፎሮፎሩንም በማጥፋት ይረዳናል። ሌላ ደግሞ ማር ነው። ማር ደግሞ ፀጉር ከስሩ እንዳያድግና ዲፕሊ ሃይድሬት በማድረግ ብሬኬጅ ወይንም ደግሞ መሰባበር እንዳይኖር ያደርጋል ማለት ነው። እንደምታዩት እስቲ ጋር ፀጉሬን ልቀባው እያዘጋጀው ነው። በደንብ አድርጋችሁ ፔኔትሬት እስኪያደርግ ድረስ ይሄ ላዩን ብቻ ቀብታችሁ መተው ሳይሆን ፀጉራችሁ ውስጥ ፔኔትሬት አድርጎ ሞይስቸራይዝ አድርጎ ፀጉራችሁ ክብደት እስኪኖረው ድረስ በደንብ አድርጋችሁ መቀባት ይኖርባችኋል። በደንብ አድርጋችሁ የተጠቀምኩት ሙዝ ትንሽ ለስለስ ያላለ ጠንከር ያለ ስለነበረ እንደምታዩት ትንሽ ከላይ እንትን ስለው ስጋለው ያልሞተልኝ አለ። ነገር ግን ችግር የለውም እዛው ፀጉሬ ላይ ያለ እንትን እለዋለሁ እንዲሞተልኝ አደርገዋለሁ። ተቀብታችሁ ስትጨርሱ ደግሞ ማሳጅ ማድረግ እንዳትረሱ። በደንብ አርጋችሁ ማሳጅ ያረጋችሁ ወደ ቅድም እንዳልኩት የኮኮናት ኦይል ወደ ውስጥ ወደ ስካልፓችንም ሰርስሮ እንዲገባ እያደረግን እንረዳዋለን ማለት ነው።
እና እንደምታዩት በደንብ አድርጌ ፀጉሬን አሽቼ ማሳጅ አድርጌ እንዲደረስ አድርጌ ጨርሻለሁ። ከዛ ለአንድ ከ30 እስከ 45 ደቂቃ ያህል ድረስ በደንብ አድርጋችሁ ስቲም እንዲያደርግ በፌስታል አድርጋችሁ ትተውታላችሁ። ከዛ በኋላ ታጥባችሁ ውጤቱን የምታዩት ይሆናል። በጣም አሪፍ እና በጣም አስፈላጊ ነው ብዬ ሪኮመንድ ያደረኳችሁ። በሌላ ቪዲዮ እስክንገናኝ ባይ